ሆስፒታል ውስጥ እያለሁ በአንድ ወቅት አንድ ዶክተር መጣ። ዳጊ ተኝቷል እንዴ ሲል ሰማውና ነቃው። አቤት ዶክተር አልኩት። ጸጉሬን እያሻሸኝ ዳጊ አለኝ። አቤት አልኩት። እድናለሁ ብለህ ተስፋ አታርግሽ አለኝ። በቃ አብቅቷል። እዚህ ያለኸው ያሉትን ቁስሎች ለማዳን ነው እንጂ ከዚህ ተነስተህ ትሄዳለህ ብለን አይደለምና እተርፋለሁ ብለህ እንዳትጠብቃል። ከዚያ ከወደኩበት ቦታ አንስተው ሪፈራል ሆስፒታል አስገብተውኝ እያለ ሌላ ትልቅ ፍንዳታ ተሰማ። እኔ መሰለኝ በቃ ያ ሰውዬ ተመልሶ መጥቶ ሊጨርሰኝ የተኮሰ ነው ይመስል። ዞር ብዬ ስመለከት የኔ ትንፋሽ የተገጠመበት ትልቁ ኦክሲጅን ፈንድቶ ከላይ ወደ ታች ወድቆ እየተሽከረከረ ወደ እኔ ይመጣ ነበር። በእውነት የዚያን ዕለት ሰይጣን በጣም ነፍሴን ፈልጓት ነበር። ከጥይቱ አምልጬ ከደረጃው አምልጬ ሆስፒታል ገብቼ እንደገና በኦክሲጅን መሞት ማለት ነው። ዶክተሩ መጥቶ ጸጉሬን እያሻሻ እንደሚወደኝ ሰው አድርጎ አተርፍም አለኝ። አሁን ነፍሴን መግደል ስላልቻለ ሰይጣን ተስፋዬን መግደል ነበር አላማው። እቅዴን ነበር መግደል ነበር አላማው። ግን ያም ያልተሳካም። ዛሬ 2 ወይም 3 ነገሮችን ለእናንተ አንስቼ ማለፍ ፈልጋለሁ። እግዚአብሔር አትሞትም ካለ ማንም አይገላችሁ። በጥይት አይደለም በታንክ ልትመቱ ትችላላችሁ። የተባለላችሁ ዓላማ ጋር እስክትደርሱ ድረስ ግን ማንም አይገላችሁ። ሁለተኛ ተስፋ። አሁን ላይ ተስፋ ለመቁረጥ በጣም በቂ ነገር አለን። ለኔ መመታቴ ተስፋ አስቆራጭ ነው። ብዙ ህልም ነበረኝ፣ ብዙ እቅድ ነበረኝ፣ ብዙ ተስፋ ነበረኝ። እደርስበታለሁ ብዬ ያሰብኩት ብዙ ነበር። አካሌን ጎዳው፣ ያንን ማቆም አልተቻለም። ሞራሌን ለመጉዳት ተሞከረ፣ ያንን ማቆም አልተቻለም። አሁንም ተስፋ አለኝ። ሶስተኛው ጥሩ አእምሮ፣ ጥሩ ማንነትና ሰብዕና መያዝ በጣም ትልቅ ነገር ነው። ሰው ማለት ካንገት በላይ ነው። ካንገት በታች ያለው ካንገት በላይ ባለው የሚታዘዝ ነው። ይህን ታምናላችሁ? ጥሩ ጭንቅላት፣ ጥሩ አእምሮ እስካላችሁ ድረስ ማንም ሊያቆማችሁ አይችልም።